ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ። በቆንጆ ራይስ አሰራር፣ የሩዝ አሰራር በችክን ወይም ደግሞ በዶሮ ስጋ ነው። በጣም የሚጣፍጥ በጣም ቆንጆ ለየት ያለ በእውነት በጣም የሚጣፍጥ የሩዝ አሰራር ነው ይዤላችሁ የመጣሁት። ትወዱታላችሁ። እንግዲህ በቀላል በትንሽ ግብአት ነው፣ ብዙ አልጠቀምም። ማርኔት ከማድረግ ጀምራለሁ ችክኔን ወይም ደግሞ የዶሮ ስጋውን የዶሮ መላላጫ ችክን ብረስት እሱን የተጠቀምኩት። እንግዲህ ያሳያችኋለሁ። እሱን ከታትፌ ያዘጋጃለሁ ሁሉንም ነገር። እንደገና ደግሞ በቀላሉ በጣም በፈጣን ሁኔታ እንዴት አድርገን እንደምንሰራ ቆንጆ አሰራር ይዤላችሁ መጥቻለሁ። ትወዱታላችሁ። በጣም የሚጣፍጥ። አሁን ወደ ስራ ይገባለሁኝ። ተከተሉኝ። እንግዲህ አብራችሁን ቆዩ። አብራችሁኝ እንግዲህ በመጀመሪያ ችክኑን የችክን ራይስ ነው የምሰራ። የችክን ጥብስ ነው የምሰራው የዶሮ መላላጫ ማለት ነው። እሱን እንግዲህ ማርኔት አደርገዋለሁ። በመጀመሪያ እሱን ይሄው እንደምታዩት ይሄ ቺክን ኤንድ ሪብስ የሚለው ነው። ይሄንን ነው ከዚህ ላይ ነው የተወሰነ ያደረኩት። ትንሽ ደግሞ የከሙን አደርጋለሁ። ትንሽ ኮረሪማ አደርጋለሁ። ሮዝመሪን አደርጋለሁ። ሮዝመሪን ትንሽ እንደ መጠናችሁ እንደ ብዛታችሁ ማድረግ ትችላላችሁ። ይሄንን እንግዲህ ማርኔት አደርገዋለሁ ወይም ደግሞ ለተወሰነ ሰዓት በእነዚህ ቅመማ ቅመሞች ዘፍዘፍ አደርግና አቆየዋለሁኝ ማለት ነው። በደንብ አጥቤዋለሁ። ችክን ያው በደንብ መታጠብ አለበት፣ የዶሮ መላላጫ ማለት ነው ይሄ። እሱን በደንብ ማጠብ አለብኝ። እዚህ ጋር ነጭ ሽንኩርት አድርጌያለሁ። የተፈጨ ነጭ ሽንኩርትና ዝንጅብል የተዘጋጀ ስለነበረኝ ከሱ ላይ አድርጌያለሁ። እዚህ ጋር ደግሞ ፓፕሪካ አለኝ። ፓፕሪካ የማያቃጥለው በርበሬ አለኝ። ለከለሩም ለሁሉም ነገር ቆንጆ ነው። ከዛ ሎሚ ይሄንን አደርግና ምክንያቱም የዶሮ መላላጫው ውሃ ነው የሚለው ማርኔት ካልተደረገ፣ ለጥብስም ቢሆን ለማንኛውም እንዲህ ማርኔት ማድረጉ የበለጠ ይጣፍጣል ማለት ነው። ሎሚ ያደርጋለሁ። ነጭ ሽንኩርት ጨምሬያለሁ። ኮረሪማ ጨምሬያለሁ። ሁሉንም ኬሪ ቅመም ጨምሬያለሁ። አሁን ይሄንን በደንብ አድርጌ ልውስ አድርጌ ተወሰነ ሰዓት ፍሪጅ ውስጥ አስቀምጠዋለሁ። እንደዚህ አድርጌ ፍሪጅ አስቀምጠዋለሁኝ። እዚህ ጋር ደግሞ ይሄው ራይሴ እንደምታዩት ቆንጆ ሆኖ ምጥጥ አድርጎ በስሎልኛል። ራይስ እኔ ሁሌ ስቀቅል 2 እጅ ውሃ ከሆነ 1 እጅ ራይስ ነው የማደርገው እና በጣም ቆንጆ ሆኖ ትንሽ ነጭ ሽንኩርትና ትንሽ ዘይት ጣል አድርጌበታለሁ። በተለያየ አይነት ያው የምቀቅለው ሩዝ አለ። እንግዲህ ለዛሬ ይሄንን ያደረግኩት። አሁን ይሄ ሩዙ የሁላችሁ እንደምታዩት ቆንጆ ሆኖ ፍርፍር ብሎ ቆንጆ ሆኖ መስሏል ማለት ነው። አሁን ይሄን እሳቱን በትንሹ ነበር ያደረኩት። አሁን አጠፋዋለሁ። ይሄን እንግዲህ ስራዬን ለመጀመር መጥበሻዬን ጥጃለሁ። መጀመሪያ ላይ ችክኑን እንግዲህ ከ1 ሰዓት በላይ ፍሪጅ ውስጥ ማርኔት አድርጌዋለሁ። አሁን አውጥቼ እሱን መጥበስ እጀምራለሁ ማለት ነው። መጀመሪያ ሽንኩርቴን አደርጋለሁ። አብራችሁን ሆኖ የትም እንዳትሄዱ። ይሄው ሽንኩርቴን አድርጌያለሁ። እንግዲህ ሽንኩርቴን ትንሽ ጠበስ አደርገዋለሁ በደንብ አድርጌ። ውድ ቤተሰቦቼ ሁሌም ከጎኔ ላላችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ነጭ ሽንኩርት ባልጨምርም ማርኔት ሳረግም ጨምሬያለሁ፣ ራይሱም ላይ ጨምሬያለሁ። ስለዚህ ምንም ችግር የለውም። ነጭ ሽንኩርት ባልጨምርም መጨመርም ደግሞ ከፈለጋችሁ ሞት ትችላላችሁ። ምንም ችግር የለውም። ሽንኩርታችን እንደዚህ እናበስላለን። ትንሽ ብራውን እስከሚሆንልኝ አበስለዋለሁ።
አሁን ትንሽ ፓፕሪካ ጨምሬበታለሁ። ትንሽ ከለሩ ቀላ እንዲልልኝ ስለፈለኩ ነው። እዛም ማርኔት ያረኩበትም ላይ ጨምሬያለሁ። እናንተ ያን በቃ ካላችሁ አለመጨመርም ትችላላችሁ። አሁን ማርኔት ያደረኩት ሽንኩርት እንዲጠበስ ሲል ይጣፍጣል እንጂ ለሩዝ በተለይ ቆንጆ ነው። አሁን ማርኔት ያደረኩትን የዶሮውን ስጋ እጨምራለሁ ማለት ነው። አሁን የዶሮውን ስጋ ጨመርኩት። ሽታው በጣም ቆንጆ ነው። ራሱ በደንብ ማርኔት ስለተደረገ ጊዜም ስለሰጠሁት በጣም ሽታው በጣም ቆንጆ ነው። ሽታው ብቻ አይደለም ቴስቱም ቆንጆ እንደሚሆን ምንም ጥያቄ የለውም። በዚህ ያገላበጥን ውስጡን በደንብ እናበስለዋለን። በደንብ መብሰል አለበት። ራይሱን እናንተ ሄል ቀረፋ ምናምን ጨምራችሁ መቀቀል ትችላላችሁ። ከዛም በፊት እንደዛም የሰራሁት አለ። ግን አሁን እኔ ባለኝ ነገር ነው እዚህ ጋር እየሰራሁ ያለሁት። በጣም ፈጣን ቆንጆ የሆነ አሰራር ነው። ራይሱ ራሱ ነጭ ሽንኩርትና ትንሽ ዘይት አርጋችሁ ስትቀቅሉት በቃ ቆንጆ ነው። ከተቻለ ግን ሌሎችን ቅመሞች መጨመር ትችላላችሁ። አሁን ትንሽ ዳርክ ሶያ ሶስ ጨምራለሁ። ትንሽ ሳይበዛ መስማም እንዴት እንደሚጣፍጥ ልነግራችሁ አልችልም። በእውነት በጣም ልዩ ቴስት ያለው በጣም ቆንጆ ነው። አሁን ደግሞ ቲማቲምን ጨመርኩኝ። እዚህ ጋር አሁን ኮኮናት ክሬም አለኝ። ከኮኮናት ክሬም ላይ አንድ የሾርባ ማንኪያ ጨመርኩ ማለት ነው። ክሬሙ እንደዚህ እንደምታዩት ቅልጥ ብሎልኛል። ችክኑም ራስ ብሎ ይበላል፣ አይደርቅም። ከላው ላይ እስኪለቅ ድረስ ነው እንጂ በእንጨት ማማሰያ ነው። ይኸው እንደምታዩት ኮኮናት ሚልክ ክሬም ነው የሚለው። ስለዚህ ከሱ ላይ ነው አንድ ሾርባ ማንኪያ የጨመርኩት። ላለመጨመርም ከፈለጋችሁ ትችላላችሁ። አሁን እንደዚህ ቆንጆ ሆኖ ሶስ ያለው ሆኖ ደርሶልኛል። ትንሽ ጨው ጨመርኩኝ። ጨው ማርኔት ሳረግም ጨምሬያለሁ። ራይስ ውስጥም ትንሽ ጨምሬያለሁ። አሁን ደግሞ ብዙ ስለሆነ ነው እንግዲህ ይሄን ያህል የጨመርኩት። ይሄን ጨምራለሁ። በስማን ጣዕሙ ልነግራችሁ አልችልም። በጣም ቆንጆ ትወዱታላችሁ። ሞክሩት። በእውነት እኔ በሰራሁት መንገድ ሞክሩት። ኮኮናት ሚልኩም አለ፣ ሁሉም አለ። ከሌለም ደግሞ እንዲሁም መስራት ይቻላል። እኔ አሁን ለጊዜ እንደዚህ ነው የሰራሁት። እንግዲህ እኔ አሁን እና ቃሪያ አለ። ቃሪያ ደግሞ እጨምርበታለሁ። ቃሪያን ጨመርኩኝ። አፍ ላይ ያለው በቃ ቴስት ልነግራችሁ አልችልም። የሚጠፋ ቴስት አይደለም። በእውነት በጣም ቆንጆ የሚጣፍጥ የዶሮ ስጋ በሩዝ አሰራር ነው። ትወዱታላችሁ። አሁን ደግሞ ራይዛችን እንግዲህ ደርሶልናል። ቆንጆ ሆኖ እዛ ላይ ደግሞ አዋህጄ ተመልሼ እመጣለሁ። እናንተ የትም እንዳትሄዱ፣ አብራችሁን ቆዩ ቤተሰቦቼ። አሁን እንግዲህ ሩዙ ላይ ገለበጥኩት። አሁን አዋህደዋለሁ፣ ቀስ ብዬ አዋህደዋለሁ። በስመ አብ እንዴት እንደሚጣፍጥ በእውነት ለምላችሁ በጣም ቆንጆ ነው። ትወዱታላችሁ።
አፍ ላይ ራሱ ሿ ማለቱ ማቃጠሉ ትንሽ ማቃጠል አለው። ያው ማቃጠሉ የፓፕሪካው ምናምን ነው፣ ሌላ እንትን የለውም። እና በጣም በጣም ነው የምትወዱት። እውነት ነው የምላችሁ፣ በጣም በጣም ልዩ የሆነ ነው። አዋህጄ ደግሞ ገበታ ላይ አውጥቼ አሳያችኋለሁ። ውድ ቤተሰቦች በልተን የማንጠግበው አልፈሪዶ፣ ልክ እንደ አልፈሪዶ ሶስ ነው እንትኑን የሰራሁት። በጣም ልዩ ነው፣ በጣም ቆንጆ ነው። አሁን ደግሞ ወደ ገበታችን ላይ እናወጣዋለን። ይኸው እንግዲህ እንደምታዩት እንደዚህ። እኔ ትንሽ አረንጓዴ ነገር ጣል ሲልባት ወዳለው ምግብ ላይ መጨረሻ ላይ ለአይንም እና ይሄው እንደምታዩት እንደዚህ ሆነ ደርሷል። በጣም በጣም ቆንጆ ጤናማ የሆነ ቆንጆ ፈጣን ቴስቲ ቬሪ 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 ቴስቲ የሆነ በጣም የሚጣፍጥ ቀላል ማንም ሰው መስራት የሚችለው ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ውድ ቤተሰቦቼ ይሄን የመሰለ ነው። አመሰግናለሁ። ሰላም ሆኑልኝ። እንግዲህ ሁሌም እንደምታበረታቱኝ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ሰላም ሁኑልኝ። ከነዚህ ክችን ነው። ባይ ባይ። ውድ ቤተሰቦቼ ወዳችኋለሁ። ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች አመሰግናለሁ። መልካምን ሁሉ ተመኘው።